እንግዲህ ዛሬ ከዚህ በፊት እንደተለመደው በደባርቅ ደብረሰላም ቅዱስ ሚካኤል ቤተክርስቲያን ማንም አንድ እና ከሆላንድ አንዳንድ ወገኖቻችን ተሰባስበው ጽዮን ሸቴ ገብረ ተክለሃይማኖት መሐመድ ወርቅ የበልካሙ ስመራዳና አንዴ ብሩን ሊያስወጣ ሊያስወጣ ነው የበላው አዛውቁም በቃ ላጣርኩ Amanin, na. بل أغير دور هيني مرة قصير هير
አሉላ እናት አቅመ ደካሞች መረዳጃ ማህበር ገንዘብ በመላው የዓለሚቱ ክፍል ናችሁ ገንዘብ እየላካችሁ ያላችሁ ወገኖቻችን በቅድሚያ ሰላምታዬ ይድረሳችሁ። እኔ ገነት ነኝ፣ ሀገር ውስጥ ካሉት አስተባባሪ ኮሚቴዎች አንዷ ማለት ነው። እንግዲህ ይህ ከጎን የምታዩት ወንድማችን 10 አለቃ ብርሃኑ ማሙ ይባላል። በሀገራችን በነበረው በሰሜኑ ጦርነት በ2013 ዓመተ ምህረት ማለት ነው በነበረው ጦርነት በደረሰበት አደጋ 2 አይኑን አጧል ማለት ነው፣ ማየት አይችልም። ይህም እንግዲህ ከ2013 ዓመተ ምህረት ጀምሮ እስካሁን ድረስ በተለያዩ ቦታዎች እየተንቀሳቀሰ ሕክምና ለማድረግ ጥረት አድርጓል። ከመንግስት መስሪያ ቤቶች ወይም ከመንግስት የሕክምና ተቋማት ማለት ነው ምንም ለውጥ አላገኘም። አሁን በጎንደር አንድ የግል ከፍተኛ ተቋም ላይ ሁለቱንም አይኖቹንም ለመብራት እስከ 125,000 ብር ተጠይቋል። ይህንን ወጪ ደግሞ እሱም ሆነ ቤተሰቦቹ ማግኘት አልቻሉም። በተለያዩ መስሪያ ቤቶች በየመንገዱ እየተዞረ ልመና እንዲደረግለት ያንን ወጪ የሚሸፍን ገንዘብ ማግኘት አልተቻለም። አሁን በተለያዩ ሴክተር አሁን ደግሞ የምንገኘው እኒህ እናታችን ቤት ነው። እኒህ እናታችን እማማ ጦቢያ ይባላሉ። ያው በዚች ቤት ውስጥ ነው የሚኖሩት። እንግዲህ ጧሪ ልጆቻቸው አልፈዋል፣ በህይወት የሉም። እናታችን እንዲህ በችግር ውስጥ ነው የሚኖሩት እና ይህንን መሰረት አድርገን እንግዲህ ለእንቁጣጣሽ በዓል መዋያ ለእኒህ እናታችን 2,000 ብር ሰጠናቸዋል። ይመርቁ። አሜን። ቁጭ በሉ እዛው እንዳሉ ለሱ የላኩትን ይመርቁ። የላኩትንም እሺ ጥገቶች እናቴ ቅበሩ። እናንተ እድሜያችሁ ረጅም ይሁን። አሜን አሜን። ተባረክ ልጅ። አሜን ታውቂያለሽ። አሜን። እሺ እናመሰግናለን። እናት አቅመ ደካሞች መረዳጃ ማህበርን መቅዲንም እጅግ አድርገን ነው የምናመሰግን። ያው ድጋፉ እንግዲህ በዚህ መንገድ ነው ለነዚህ አገልግሎት ነው እየዋለ ያለና መቅዲ መስራቿን ነው እያመሰገን ያለን። ሁላችሁንም እግዚአብሔር ይባርካችሁ። በዚህ እናት አቅመ ደካሞች መረዳጃ ማህበር ገንዘብ እየሰበሰባችሁ እየላካችሁ እኒህን ደካሞች የምትረዱትን በእኒህ እናቶቻችን ስም ከልብ እናመሰግናለን። እግዚአብሔር ይስጥልን። ተባረኩ። ማነው ስሞተኝ? የኔ ወዘነች እሺ እናት አቅመ ደካሞች መረዳጃ ማህበር እንደምን ዋላችሁ? ደህና ናችሁ ወይ? አሁን የምንገኘው እኒህ እናታችን አቅመ ደካማ ሴትዮ ናቸው። ወይዘሮ በላይነሽ ይባላሉ። ምንም ረዳት የላቸውም። ቤቱ ራሱ ውስጡ ብታዩት በጣም የሚያሳዝን ነው እና ቤት ለቤት እየዞረ መቅድም ስትናገር እንደነበረች ቤት ለቤት እየዞርን አሁን ቅዱስ ዮሐንስ ወይም አዲስ ዓመት ማርማያ እየሰጠናቸው ነው። እግዚአብሔር ይስጥል፣ ተባረኩ። እግዚአብሔር ይስጥልን፣ እድሜና ጤና ይስጣችሁ፣ ተባረኩ እያልኩኝ 2,000 ብር እየሰጠናቸው ነው። እሺ እናትዬ እንጂ 2,000 ብር ናቶች ለበዓል ማያ ተብሎ ነው የተላከውለት። እነሱን ያመስግኑኛ ተላኪነን። እሺ እኔ እናት ሁላችሁ ኑሩልኝ እንጂ ሁላችሁ የጌታ አይጡ እንጂ ደሞዛችሁ የምትበሉት የምትጠጡት ይሁንልኝ እንጂ እናት አለምዬ እናንተ ብትከፍቱት እኮ ነው በሩን ውስጡ መድኃኒቱ የተገኘ የለን። የሰው ሀገር አባቴም የሰው ሀገር ነው ወድለን ሀገር እናቴ አባቴም ደግሞ ሰው ሀገር ነበረ፣ ያው ሞተ። ሰማ አይናት እዚያ ነው እንትምትለይም 2 ቀን ሰኞ ነው የለውም መላ የለውም። ይስጧ ስርዓቶች ስንት አመቷ ሰላም ወገኖች እንዴት ናችሁ? ውድ የእናት አቅመ ደካሞች መረዳጃ ማህበር አባላት የሆናችሁ በሙሉ ከዚህ በፊት እንግዲህ ከወንድማችን እንዳልክ ጋር ተደጋጋሚ ቪዲዮዎችን ሰርተን ይሆናል። ዛሬ ደግሞ በጣም ደስ በሚል ሁኔታ ነው እንዳልክን ያገኘ ነው። እናንተ የምታዩት አሁን በጣም ትልቅ ለውጥ አለው። በደንብ ተሽሎት በትር ይዞ መንቀሳቀስ ጀምሯል። በትንሹም ቢሆን ይሄ በጣም ትልቅ ለውጥ ነው። ሰውነቱ ትልቅ ለውጥ ነው። እናም በርካታ ድጋፎች ተደርገውለታል። በተለይ አቶ አክሊሉና በዙሪያ ያሉ ሰዎችን ከልብ እናመሰግናለን። ከዚህ በፊት
ያው ለወንድማችን የ50 ሺህ ብር ስፖንሰር ሆነዋል። እሱንም በየጊዜው እያነሳን ለሕክምና ወጪ እያደረግንለት እንገኛለን። በእናት አቅመ ደካሞች መረዳጃ ማህበርም ከዚህ በፊት መጀመሪያ ላይ እንደ መነሻ አድርገን ቪዲዮ ስንሰራ የ10 ሺህ ብር ድጋፍ አድርገንለታል። ዛሬ ደግሞ ወንድማችን ያው ምግብ ያስፈልገዋል ካለበት ያው የህመሙ የሰውነቱ ስብራትን የሚጠግነው በምግብ ስለሆነ ለአንዳንድ የምግብ ፍጆታዎች የሚውሉ መኮረኒ፣ ፓስታ፣ ሩዝ፣ ዘይት፣ ሽንኩርት እነዚህ የሚታዩቸውን የቤት አስቤዛዎች አንድ በግም ጨምረን 10 ሺህ ብር ወጪ አድርገን ለወንድማችን ይዘን ከተከራየበት ቤት እንገኛለን። ስላደረጋችሁት ድጋፍ ከልብ እናመሰግናለን። ለወደፊቱም ድጋፋችሁ አይለየን። ወንድማችን በእናንተ ድጋፍ በእናንተ እርዳታ ይሄው ቁሞ መንቀሳቀስ ችሏል። አሁንም ሕክምናው እንደቀጠለ ነው። ሌሎች የምግብ ፍጆታዎችም እዚህ በላይ ያስፈልጉታል እና ለቀጣይም ድጋፋችሁ አይለየን እንላለን። ከልብ እናመሰግናለን። ወንድማችን እስኪ እንዳለ ለነገር ስላደረገላችሁ ድጋፍ ከልብ አመሰግናለሁ። እግዚአብሔር ይስጥልን። በጣም ነው የምናመሰግናችሁ። ይሄ ልጃችን ማለት ነው በደረሰበት አደጋ በጣም ከፍተኛ ጉዳት ተደርሶበት የነበረ እግዚአብሔር ይመስገን አሁን ግን ትንሽ መንቀሳቀስ ጀምሯል። ለወደፊቱ ቢሆን ነገ ወዲያ ሰርቶ ለራሱ ለቤተሰቡ ለሀገር የሚጠቅም ልጅ ስለሆነ ድጋፋችሁ አይለየን። እሷ ላደረጋችሁት ድጋፍ እግዚአብሔር ይስጥልን። ተባረኩ። እግዚአብሔር ይስጥልን። እናመሰግናለን። መቅድዬ የእናት አቅመ ደካሞች መረዳጃ ማህበር መስራች ነሽ። ለዚህ ልጅ መዳን ለዚህ ብቻ አይደለም። በነገራችን ላይ እዚህ በፊትም በርካታ ቪዲዮዎችን ሰርተን ልከናል። በጣም ብዙ ወገኖቻችን እየታገዙ ያሉት ባንቺ ነውና ከልብ ነው የምናመሰግን። ወንድማችን ይሄው ስላደረጋችሁልኝ ነገር ከልብ አመሰግናለሁ እያለ ነው። እኛም በዚህ ሁኔታ ስላየ ነው በጣም ደስ ብሎናል። እናመሰግናለን። እግዚአብሔር ይስጥልን።